ከዛሬ 8 ዓመት በፊት ተወልደህ ቢሆን ኖሮ ስንት ዓመት ይሆን ነበር? 33 እንዴት ነው? እስኪ ንገረኝ። አይ ቲንክ አሁን 25 ዓመቴ ነው። እሺ ሰላም ጋይስ እንዴት አላችሁ? ሁሉ ሰላም ሁሉ መልካም። እኔ ያለሁላችሁ እግዚአብሔር ይመስገን። ዛሬም በተለየ ቪዲዮ ከች ብለናል። ሰብስክራይብ ማድረጋችሁን እንዳትረሱ። የሚገርሙ ጥያቄዎችን እየጠየቅን እናንተም ሰብስክራይብ ማድረጋችሁን እንዳትረሱ። በዛው ልነግራችሁ የምፈልገው ነገር ግን ኮመንት ላይ ሊጠየቅ የሚችል ጥያቄ አብራችሁ ንገሩን። ወደ ቪዲዮ ይመቻችሁ እና መዝናኛ ጥያቄዎች ልጠይቅሽ። እሺ የመጀመሪያው ጥያቄ ከ8 ዓመት በፊት ተወልደሽ ቢሆን ኖሮ አሁን ላይ ስንት ዓመትሽ ይሆን ነበር? ከ8 ዓመት በፊት ነው። 9 ዓመት። እንዴት ቀንሽ? ከየትኛው ነው የቀንሽው? ከእድሜሽ ላይ ተሸውደሻል። ከ8 ዓመት በፊት ነው ያልኩሽ። ስለዚህ 8 ዓመትሽ ነበር ማለት ነው። እሺ እንደ ወጣትነትሽ እዚህ አሁን ስለ ወደፊት የሚያሳስብሽ ነገር እስኪ አንድ ቤት ለቻናል ቤተሰቦች። ኧረ እኔ ምንም አያሳስብሽም? እሺ የሆነ ነገር እስኪ ያው የራሴን የምለውን ነገር እንጂ የራሴ ምን ይሆነኝ ምን ገንዘብ ሜክ ማድረግ ነው ወይስ ገንዘብም ሆነ ስራም ሆነ የሚያስፈልገኝ ነገር። ተማሪ ነሽ አሁን? እስኪ ይሳካልናል። እሺ ቴንክ ዩ። ሲስቫይቭስ ይባላል። ሰብስክራይብ ታደርጉናላችሁ። አመሰግናለሁ። እሺ ከዛሬ 8 ዓመት በፊት ተወልደህ ቢሆን ኖሮ አሁን ላይ ስንት ዓመት ይሆን ነበር? ከዛሬ 8 ዓመት በፊት ተወልደህ ቢሆን ኖሮ 18 ዓመት። ኦኬ እስኪ እንዴት አላወቅኩም። እስኪ 18 ዓመት ብሎ የእናንተ መልስ ንገሩኝ። እንደ ወጣትነትህ አሁን ላይ የሚያሳስብህ ነገር ስለ ወደፊት ምንድን ነው? ያው አካባቢያችን ሰላም ሆኖ የተረጋጋ ህይወት ነው። አካባቢያችን ሰላም ሆኖ በቃ ወጣትነታችን እንድንኖር እስኪ ሁሉም ነገር እንግዲህ ፈጣሪ ያውቃል። እንግዲህ ጸሎት ማድረግ ነው በቃ። እሺ ያና ነገር እሱ ነው። አዎ እሺ እናመሰግናለን። ከ8 ዓመት በፊት ተወልደህ ቢሆን ኖሮ አሁን ላይ ስንት ዓመት ይሆን ነበር? 8 ዓመት በፊት ተወልደህ ቢሆን ኖሮ ስንት ዓመት ይሆን ነበር? ማርያም የመጀመሪያው መላሽ ትችላለህ። መልሶታል ጋይስ። እሺ ሁለተኛው ጥያቄ ያው ወጣት ነህ። እንደ ወጣትነትህ ወደፊት የሚያሳስብህ ነገር ምንድን ነው? ለሚያስብህ ነገር ቶሎ ብዬ አሁን ራሱ ለማቋረጥ የሚያስብህ ነገር በቃ ታድለሃል አንተ። የሚያስበው ሰው ባይዘው በጣም የታደለ ሰው ነው። እሺ ይመችህ። ቴንክ ዩ በጣም። ከ8 ዓመት በፊት ተወልደህ ቢሆን ኖሮ ስንት ዓመት ይሆንህ ነበር? 20 ዓመት። እሺ እሺ 14 ዓመት ቢሆን ወይም 12 ዓመት ቢሆን እሺ 12 ዓመት ቢሆን 12 ዓመት ቢሆነኝ 20 ዓመት ይሆነኛል። 8 ዓመት ጨምር። አይ ከአሁኑ 8 ዓመት በፊት ነው። ተሸውደሃል። ጋዝ ሸውጄዋለሁ። ከ8 ዓመት በፊት ሆነ 8 ዓመት በፊት ነው ማለት ነው። ገብቶሃል አይደለ? አሁን ገብቶሃል? እሺ ስለ ወደፊት የሚያስብ ነው ወጣትነት። ስለ ወደፊት የሚያስብ ነገር ምንድን ነው? ነገር ላይ ኖርም ይችላል። እንደው የሆነ ነገር አያስብም? ስለ ሀገሪቱ ጉዳይ ነው የሚያሳስበኝ። ስለ አዲስ ሀገሪቱ ምን ሆነች? አደገች? ሰላሙ ምናምን ወደ ኋላ ቀረች? እሱ ያው እንደ ወጣት ያሳስባል። እስኪ እናንተ የሚያሳስባችሁን ነገር በኮመንት ጻፉልን። ከ8 ዓመት በፊት ተወልደህ ቢሆን ኖሮ አሁን ላይ ስንት ዓመት ይሆን ነበር? ከ8 ዓመት በፊት ተወልጄ ቢሆን ኖሮ 8 ዓመት። ዋው ተከታታይ ጥያቄ ጎበዝ ነው። እሺ ያው እንደ ወጣትነት እስኪ ወደፊት የሚያሳስብህን ነገር አንድ ነገር በል ለቤተሰቦችም እስኪ። የሰላም ማጣት ነው የሚያሳስበን። ሰላም ማጣት ያሳስባል? ምን ትላለህ አሁን ስለሱ ነገር? ሀገሪቱ አሁን ላለበት ሁኔታ ያው ሁሉም ሰው በሰላም ወይም በድርድር መንግስትም ሆነ ሌሎች ታጣቂ አካላት በድርድር እንዲስማሙ ነገር። እባካችሁ ለኛ ለወጣቱ ሲባል ሰላም አድርጉልን። ሰላም አድርጉልን። እሺ ቴንክ ዩ ብራዘር። እሺ ጓደኛዎች ናችሁ? ከ8 ዓመት በፊት ተወልደሽ ቢሆን ኖሮ አሁን ላይ ስንት ዓመት ይሆንሽ ነበር? እንዴ የሆነ ቁጥር ንገሪና። ከዛሬ 8 ዓመት በፊት ተወልደህ ቢሆን ኖሮ ስንት ዓመት ይሆንህ ነበር? 33 እንዴት ነው? እስኪ ንገረኝ። አይ ቲንክ አሁን 25 ዓመቴ ነው። እሺ 25 ዓመት
ወደኋላ ሲደምርበት 33 ይሆነኛል ማለት ነው። ጥያቄ ገብታችኋል? ከዛሬ 8 ዓመት በፊት ገዛ ግን ከዛሬ 8 ዓመት በፊት ተብሎ ነው የተጠየቀው። ለወደፊቱ የሚያስብህ ነገር ምንድን ነው? ገንዘብ ማግኘት እንደማገኝ ወይም ቢዝነስ ክሬት እንደማደርግ ነው። ገንዘብ እንዴት እንደማደርግ ቢዝነስማን መሆን ነው ፈልገው እና ያንን መሆን እንዲችላል ምን ያሳስበኝ። አሁን ገንዘብ እንዴት ያገኛለሁ የሚለውን የሚያስብህ በጣም። እሺ፣ ስለዚህ ሰብስክራይብ እንዲያደርጉ እስኪ መልእክት አስተላልፍልኝ ለቤተሰቦች። እንግዲህ ምክንያቱም እኔ ራሴን የማስበው እንደ ቢዝነስማን ነው። እሺ እሺ። ማንኛውም ሰው ለቢዝነስ መነሳሳት አለበት። ደግሞ ቢዝነስ ማኖችን ደግሞ ምን ማድረግ አለ ማበረታት አለበት። ሲሳይ ዩቲዩብ ቻናልም ሁሉም ሰው ላይክ ሼር ሰብስክራይብ ሲስባይብስ የሳቸው ስለዚህ ይሄን ማድረግ አለበት። በጣም መደገፍ አለበት ማለት ነው። ምክንያቱም ቢረዳዳ የሚለው ሙዚቃ ታስታውሳላችሁ አይደል? ቢረዳዳ ሁሉ ቢረዳዳ። እሺ እሺ። ለሰው ማን ነበር ነው በዚህ መልኩ ነው። እሺ፣ በጣም አመሰግናለሁ ብራዘር። እሺ